ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁኝ ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም? ቆይ ዩቲዩብ ለምንድን ነው ሰብስክራይብ የማታደርጉት ማለት ነው? ምን ችግር አለው? እንኳን እኛ አስበሳችን የሜዳም ቅመሞች እና ማንኛውም ሰው ይደራረጋል እንደ ማንኛውም ሰው ማለት ነው። ከመሬት ተነስተው ወንድና ሴት ሆነው ሲመጡ ብቻ ነው እናንተ ሰብስክራይብ የምታደርጉት። የሜዳም ቅመም ሰርታ ትቀየር፣ እንተጋገዝ፣ ሰብስክራይብ እንደራረግ የሚል የለም። ለምንድን ነው ግን እንደዚያ የምናስበው? እኛ የሜዳም ቅመሞች እንኳን እስበሳችን እንኳን ለሜዳም ቅመም እና ለሌላ ሰው የምንተርፍ ሰዎች ነን። እና ለምንድን ነው ማንበረታታው? እስበሳችን እየገባን ሰብስክራይብ ማንደራረገው ለምንድን ነው? ሰብስክራይብ እንደራረግ፣ የምንለቀውን ቪዲዮ ምን እየገባን እንተያይ። በስ እስበሳችን ስንቱን ነው ያሳደግነው? እኛ ስንቱን አሳድገናል። አሁን እንደዚህ አድገው በቃ ደስ የሚል ህይወት እየኖሩ ነው። እኛም ደግሞ የመዳም ቅመሞች እንደዚህ አይነት ህይወት ያስፈልገናል እና ለምን አንሞክረው? በቃ ዩቲዩብ ክፈቱ፣ ሁላችሁም ክፈቱ፣ አስተካክሉ፣ ስራ ስሩ። እኛም እንደ እስበሳችን ማየት ነው፣ ሌላ ነገር የምንሰጠው ትርጉም የለም። እኛ ስለምናይላቸው ነው አይደለ? ፌመሶቹ እኛ ስለምናይላቸው ነው አይደለ እየፈመሱት። ስለዚህ ደግሞ እኛ እንኳን እኛ እስበሳችን ራሳችንን ሌላ ሰው የምናፈምስ ሰዎች ስለሆነ እባካችሁን እንገዳደፍ፣ ገደፍ አርጉኝ እያልኳችሁ ነው። ገደፍ አርጉኝ በቃ በደንብ። እኔ አጀንዳ አግኝቼ ይዤላችሁ እስከምመጣ